የጨዋታ መግለጫ በጥቂት ሰዓታት በፊት አካባቢ ከጌትያወድ ስታዲየም ላይ ቦርንሞ እና ፉልሃም ተጫወቱ። ቦርንሞ ቡድኑ በዚህ ጨዋታ 3-1 በማሸነፉ የሚታወቀውን አሸናፊ ውጤት አሳካ። ዝርዝሮች እንደሚሉት ፉልሃም በ70ኛው ደቂቃ በረያን ሴሴጅናን ግብ ያገባ። ነገር ግን ቦርንሞ በሁለት ግብሮችም አንቶይን ሴሜንያው በውስጥ እና ጂያስቴን ኮቬበርድ በሩቅ የተነሳ ግብር ማስተካከያን አደረገ። በሚጨረስበት ጊዜ ሴሜንያው በተጨማሪ ደግሞ በጨዋታው መጨረሻ ሰዓት ግብር አካሄደ። እንደ መጠን ውጤት ቦርንሞ 3 ፉልሃም 1 ተመዘገበ። የጨዋታ አስፈጻሚ ነገሮች ቦርንሞ በዚህ ውድድር ከመናበብ በኋላ በደንብ መገደብ ኮምባክ ፈጥሯል። ሴሜንያው የግብ ሁለት ድርጊቶች አደረገ፣ አንዴ በመጀመሪያ ደቂቃዊ ፍተሻ እና እንዲሁም በጨዋታው መጨረሻ ግብር። ኮቬበርድ የሩቅ ክንድ ግብ በ84ኛው ደቂቃ አደረገ። ይህ ግብር ቦርንማውዝን ከፍ አድርጎላቸው ነበር። ፉልሃም በጨዋታው ከፍተኛ የተቆጣጠረ መድበር የተቀበሉት ቢሆንም አልተመልሱም። ግምት በጊዜ መብት ፕሬሴር እና ጥቂት ድርጊቶች ተጠቃሚ ነበሩ። አስተያየቶች እና ውጤት ተጽዕኖ እንደ ሪተሩት ዜና የዚህ ግልጽ መተላለፊያ እና ስልቶች ውስጥ ቦርንሞ መድረሻ ወደ ሁለተኛው ቦታ ተቀጥሏል። ይህ ውጤት ቦርንሞ በዚህ ድል ጋር ያልተደረሰ ዘመናቸውን መፍታት ችለዋል እና የውድድር ተስፋዎቻቸውን አዳዲስ አድርጎ አበረከተ። ፉልሃምም ውድድሩን በድንጋጤ አጠፋ። ይህ ውጤት የእጅግ ከፍተኛ ተመሳሳይ ሁኔታዎችን ተመልከቱ። ተጫዋቾች ፋይዴን ቦርንሞ አፈጻጸም በዚህ ጨዋታ የቦርንማውዝ ተጫዋቾች የተከበሩ ነበሩ። የጨዋታው ከፍተኛ አፈጻጸም እንደተቀበለው እንዲሁ ነው። አንቶይን ሴሜንያው 9-10 የቦርንማውዝ እሳት ነበር። 2 ግብ አደረገ። ተንቀሳቃሽነቱ እና ፍጥነቱ የፉልሃም መከላከያን ያሳደነ። ጂያስቴን ኮቬበርድ 8-10 በግብ የተከበረ ነበር። የሩቅ ክንድ መታው ጨዋታውን ቀለለ። ኢሄኒውሶን 7-10 በፊት መሬት ላይ ተግባራዊ ነበር ግን አልታይ በሙሉ። አዌች ስኮት 7-10 የመካከለኛው መስመር ኃይል ነበር። ጥሩ ፕሬሽር እና ፍጥነት አሳየ። ተነዌፍ አዳምስ 6-10 ጨዋታውን እንደመለከቱ ተጠቃሚ ነበር ነገር ግን በአንዳንድ ጊዜ ተቋረጠ። ማርቾስ ሴኔሴ 6-10 በመከላከያ ጥሩ አድራጎት ነበር ነገር ግን በቀድሞ ጊዜ አልተረጋገጠም። አድሪያን ትሬፌርድ 7-10 በግራ መከላከያ ተጠቃሚ ነበር። ከኮቬበርድ ጋር ጥሩ ግንኙነት አሳየ። ዲያቤድ ብፋውክስ 6-10 የእግር መቀበልን አይታይ ግን ጥሩ እንቅስቃሴ አሳየ። ጃሜስ ሄዋ 7-10 የኋላ መከላከያ ውስጥ የተመረጠ ተመካቸውን በትክክል አደረገ። ዲጆሮዲቺ ፔትሮቪክ 6-10 በመጀመሪያው ግብ ላይ በጣም ተቃራኒ ነበር ነገር ግን ከዚያ በኋላ እጅግ ጠንካራ ሆነ። የፉልሃም አፈጻጸም ፌያን ሴሴጅናን 7-10 ግብ በመድበቅ ፉልሃምን ቀድሞ አወጣ ግን በኋላ ውጤት አልተቀመጠም። አዌች የዋቤ 7-10 በመካከለኛው መስመር ጥሩ እንቅስቃሴ አሳየ። ቤረንድ ዋይናው 6-10 በተጫዋቾች ላይ ሙሉ አሳይ አላደረገም፣ በግብ ይቅርታ አላገኝም። ካኦጌን ቢያሴ 5-10 በመከላከያ ውስጥ እንደተዘናጋ ተቆጠረ። ጆአቴም አንደርሴን 6-10 በኋላ ተጠናከረ ግን በመንቀሳቀስ ችግኝ ነበር። ሳንዴፍ በርድ 6-10 በመካከለኛ መስመር የማስተዋል አቅም አሳየ ግን በጨዋታ መጨረሻ ተደነገገ። አዲያማ ትሬዮር 5-10 በኋላ ከመግባቱ በኋላ አልታየ በግልጽ። ቶም ካይርናይ 6-10 በመካከለኛው መስመር አትሌትነት አሳየ። የጨዋታው ማያኝ ተጫዋች አንቶይን ሴሜንያው በሁለት ግብ እና በአስደናቂ እንቅስቃሴ በተለያዩ ጊዜያት ቦርንማውዝን ከፍ አድርጓል። እርሱ በሙሉ ጨዋታ ተንቀሳቃሽነትና የቡድን መንፈስ አሳየ።